ያዊ መሆናቸውን እንጂ ፒኤልሲው እከለ ስንት ሼር አለው እከለ ስንት ፐርሰንት አለው ባለቤቱ ምናምን የሚል ነገር ውስጥ የሚያስገባኝ ነገር የለም። የማየው ፍቃድ ብቻ ነው፣ ላይሰንስ። ለምሳሌ የኔ ማኔጀር መጥቶ ቢያናገር ለሆነ ስራ ለምሳሌ የኔ ማኔጀር መጥቶ ለሆነ ስራ ቢያናገረ ስለኔ ማንነት ባግራውንድ ሳታጠና ዝም ብለህ ማኔጀር ባስፈረመ ነገር ብቻ ትሰራለህ? ትላንት ማንነት ትላንትና ሌባ የነበሩ ሰዎች ትላንትና ሌባ የነበሩ ሰዎች ዛሬ ጨዋ ሆነው ስራ እየሰሩ ነው። ትላንትና ጠጪ የነበሩ ሰዎች ጨዋ ሆነው መጠጡን ትተው ዛሬ ስራ እየሰሩ ስለሆነ ስላንተ ማንነት እኔን አይመለከተኝም። ዛሬ ላይ ግን ለህዝቤ የተሻለ ስራ ካመጣህልኝ ህጋዊ ፍቃድ ካለ በህገ መንግስቱ መሰረት ከሆነ እየሄድክ ያለኸው ተቀብዬ ፍቃዱን ኮፒ አርጌ ቲነምበርህን ኮፒ አርጌ መተዳደሪያ መስረቻ ደንብ አይመለከተኝም። እኔ ህጋዊ ፍቃድ መኖሩ ብቻ ነው የሚመለከተኝ። ለምን? የመተዳደሪያ መስረቻ ደንቡ የመንግስት ጉዳይ ነው፣ የኔ ጉዳይ አይደለም እሱ። የኔ ጥያቄ ሰዎቹን ታውቃቸዋለህ ወይስ አታውቃቸውም? አውቃቸዋለሁ። አላውቃቸዋለሁ አልኩህ እኮ። ኦኬ ሶ ኦኬ ከነሱ ጋር ለመስራት ስትወስን አዳማ ላይ ብራንች ከፍተሃል እና አዳማ ላይ ያለው ብራንች የኔ ነው ብለሃል። በዛም ደግሞ ፕሮሞሽን እየተሰራ ለናውን ፎንቲ 500,000 ብር ተሰጥቶታል። ሶ የፊንቴክ ኢንቨስትመንት ግሩፕ አዳማ ያለው ብራንች የመንሱር ጀማል ነው። ስለዚህ አንተ የነሱ ፓርትነር ነህ። አዳማ ያለው ብራንች የኔ ነው ያስብለኝ ወይስ አይደለም? አይደለም። ሶ እንዴት ነው ታዲያ አዳማ ላይ ብራንች ያደረገው የኔ ነው? ልመልስልህ ነው እኮ አዳማ ላይ የኔ ብራንች ነው ብዬ መናገር የደፈርኩት ኤጀንት ሁኜ ነው። ከአምባሳደርነት ከፍ ያለ አግሪመንት አድርገን ከአምባሳደር የተለየ ውል ነበረንና ናውን ፎንቴም መጣ፣ ቢሮ ተከፈተ፣ የኔ ነው ማለት ጀመር። ማስታወቂያ ሰርቼ ገና 15 ቀን ሲሞላኝ የፕሮሞሽን ሰዓታችን አልቋል። በዚህ ሰዓትኛ ዋጋ ሁለተኛ ከዚህ በኋላ ነው ምን 15 ቀን ማክሲመም 15 ቀን ቢሆን ነው። በዛ 15 ቀን የቢሮ ስታብሊሽ ማድረግ ምናምን እንጂ የከፈለ ሰው የተመዘገበ ሰውም የለም። ግን ናውን ፎንቴን እንደዛ አድርጌ ፕሮሞሽን ከሰራ በኋላና ከኪሴ ነው ገንዘቡን የከፈልኩት። አይተቀው ነው ያንቀን የኔ ነው የሚያስመስለው እሱ ነው። ከዛ በኋላ ወለድ ጋር የተገናኘ ነገር በእስልምና አስተምሮ አይፈቀድም። ዋጋ ጭማሪ እኔ 950,000 ብር ነው ያልኩት፣ ቀሪውን በባንክ ያለ ወለድ ሊከፍሉ። አሁን ደግሞ ሌላ ፕሮሞሽን መስራት ስለማይቻል እኔ ማቆም አለብኝ ብዬ እንደማንኛውም ሰው አምባሳደርነቱንም ኤጀንትነቱንም ጠበቃይ ደብዳቤ ጽፎ ለሚመለከተው በሰዓቱ ለነበረው ማናጀር ሰጥቶ ስራውን አቆምኩኝ። ከዛ በኋላ ሂጄ አላቅም። ከዛ በኋላ ማስታወቂያ ሰርቼ አላቅም። ከዛ በኋላም ስለ ፊንቴክ አውርቼ አላቅም። ነገር ግን አምባሳደር ስለሆንኩኝ አምባሳደርነቱ ቢቆምም ብዙ ሰዎች በእኔ ስም የኔንም ቪዲዮ አይተው የከፈሉ ስለነበሩ ይሄ ጉዳይ እንዴት ነው በሚል በተደጋጋሚ ከባለቤቶቹ ጋር እኔ ብቻ ሳልሆን አምባሳደሮቹም ተሰብስበን እናገኛቸዋለን። ኦኬ መንሱሬ፣ ይህንን ጉዳይ ስናወራ እንደው እንትን እናድርገው መንሱር፣ እንደው ለህዝቡ ክሊር ለማድረግ ለዚህ ለተከበረ ህዝብ ክሊር ለማድረግ ነው እንጂ እኔም እንደ ጋዜጠኛ ጎበዝ ጠያቂ ለመሆን ሳይሆን አንተም መልስ መልሷል ለመባል ሳይሆን እንደዛ እናድርገው ነገሩ ቀለል አድርገን ማለት ነው። ምክንያቱም የማንኛውም የኮሚኒኬሽን ዓላማ ነገሮችን ቀለል አድርጎ ለህዝቡ ማስተላለፍ መሆን ስላለበት ማለት ነው። ስለዚህ የምጠይቅ ጥያቄ የፊንቴክ አመሰራረትንና በመጀመሪያ የምንነግረኝ የፊንቴክ አመሰራራት እስቲ አግዘኝ፣ አመሰራራትና በዛ ውስጥም ደግሞ አንተ ወደዛ ጆይን ያረክበትን መንገድ ንገረንና ሌሎች ጉዳዮችን እንነጋገራለን። እንግዲህ ምንድነው መሰለህ የፊንቴክን አመሰራራት መንሱር መናገር አይችልም። ፊንቴክ ራሱን የቻለ ተቋም ሆኖ ድርጅት ሆኖ ኢምፖርተር ዋቴቨር ንግድ ፈቃድ ይዞ ራሱን ችሎ የመጣ ተቋም ስለሆነ መንሱር ስለ ፊንቴክ መልስ መመለስ አይችልም። እሺ እሱ ሊመልስ ብራንድ አምባሳደር መንሱር ይቅርታ፣ ብራንድ አምባሳደር ሆነ እዛ በገባበት ሰዓት የዚህ ዓላማ መቼም አንድ ካምፓኒ እንትን ይኖረዋል፣ ቪዥን ወይ ሚሽን ይኖረዋል አይደለ? ተልዕኮ ምንድን ነው?
አንተ ያወቀው እዛ ውስጥ የዚህ ካምፓኒ ተልዕኮ ምን ነበረ? የመጀመሪያው አትራክት ያደረገኝ ነገር እኔ በ950 ሺህ ብር ሰዎች ቅድሚያ ከፍለው ምንም ወለድ ሳይኖርበት ወለዱን በ5 ዓመት ቀሪውን ገንዘብ እንደሚከፍሉ ተነግሮኝ ስቴዲየም አባ ምንድነው ኦሮሚያ ባህል ቱሪዝም ላይ ሲያስረክቡ አይቼ ስካይላይት ላይ እንዲሁ በመቶ የሚቆጠር መኪና ሲያስረክቡ አይቼ በ950 ሺህ ብር ከፍለው ሌላውን በ5 ዓመት ቀሪ ክፍያ ተብሎ ብቻ ሳይሆን በትክክል ፕራክቲካሊ በአይኔ ያየሁት ሰዎች ይሄው ቁልፋችንን ወሰድን ብሎ መኪናውን ቤቱን አስሮ ከሚስቱ ጋር የሄደበትን አይቼ አምባሳደር ሆንኩ። ይሄ ማለት እኔ በምጠቀመው ፕላትፎርም ላይ ብናገር እኔም ፎሎ የሚያደርገኝ ቆይ ኤጀንት ያልኩ አዳማው ላይ ነው። የአንድ ሳምንት ነው ወይ 15 ቀን ነው ኤጀንትነቱ። ከአምባሳደርነት ኤጀንትነት የሆነው የአዳማው ብራንች ነው። የአዳማው ብራንች እንደተጀመረ የዋጋ ለውጥና በወለድ ክፍያ ስለመጣ ከእምነቴ ጋር ስለማሄድ አቁሜዋለሁ። ስለዚህ እዛ ጋር የሚወስደን ነገር የለም፣ ቆሟል ማለት ነው። አሁን ይሄ ጉዳይ አትራክት ያደረገኝ 950 ሺህ ብር ሰዎች ከፍለው መኪና ሲረከቡ በአይኔ አይቼ ኢትዮጵያ ውስጥ አሉ የሚባሉ ሚዲያዎች መጥተው ኢንተርቪው አድርገው እኛ በ950 ሺህ ብር ቆጥበን ነው ያገኘነው ብለው ኢንተርቪው ተደርጎ ደስ ብሏቸው ይሄንን አይቼ ነው የገባሁበት። ለማህበረሰቡ ይጠቅማል ብዬ ነው የገባሁበት። ይህ ካምፓኒ ታዲያ መጨረሻ ላይ የገጠመው ችግር ምንድነው? እሱ ህዝቡን በዚህ ልክ ገንዘባችንን ተበላን ብሎ የሚያማረርበት ጉዳይ ምንድነው? በክብር ለዚህ ህዝብ ብታስረዳለን። እውነቱን ለመናገር ይሄን መናገር እኔ አልችልም። ይሄን መናገር የሚችለው አሁንም ድርጅቱ ነው። ምክንያቱም ኤጀንት ሆነ እዛ ሄደ ሌላ ምክንያቱም ሲቀጥል ደግሞ በአንተ ምክንያትም ማስታወቂያ ሰርተ ብዙ ሰዎች አንተን አምነው ይሄን ነገር ተመዝግቦ ገንዘባችንን ተበልተናል ብለው ማአንት ኢንቦክስ ያደረጉልኝ ሰዎችም አሉ። ይህንን ጉዳይ ደግሞ እነኚህ ሰዎች አትሊስት ለማረጋጋት ስትል የሆነ ነገር ልትላቸው ይገባል። እነኚህ ሰዎች ልባቸው ሊያርፍ ይገባል። ምክንያቱም የቤተሰብ አባል ናቸው። ብዙ ነገር አለ በውስጥ ብዙ ነገር ማለት ይቻላል። በነገራችን ላይ ሳውራ ሆልደት አድርገኝ። ሆልድ ካረከኝ ሀሳቡ እንትን ስለሚሆን ምንድነው በደንብ ደግሞ ስማኝ። 15 ቀን ኤጀንት ሆንኩና የዋጋ ጭማሪ ሲፈጠር የወለድ ጉዳይ የባንክ ጉዳይ ሲመጣ ኮሜንቱ ማን ነው የዘጋው? ኮሜንቱ ለምንድን ነው የምትዘጉት? ሞዴሬተሮች ኮሜንት አትዝጉ ፕሊዝ። ኦ ማይ ጋድ እንዴት ነው የሚከፈተው? ችግር እና ኤጀንትነቱ ያኔ ቆመ ኦልሬዲ። ከዛ በኋላ እኮ እኔም አቆምኩ። ማስታወቂያ መስራት ትቻለሁ። ኤጀንት ነኝ ማለትም አቁሜያለሁ። ከዛ በኋላ ግን በጣም ይቅርታ ችግሩ ገብቶ ነው ያኔ ያቆምከው? የትኛው ችግር የተፈጠረ? አሁን ህዝቡ የሚያማርርበት ችግር ይሄ ነገር ይፈጠራል ብዬ ማሰብም አልችልም። እንዴት ነው የማስበው? በሰዓቱ እኔ ያቆምኩት አልሰማኝም ማለት ነው ናቲ። ያቆምኩት 950 ሺህ ብር ብቻ ሳይሆን ዋጋ እንደሚጨምሩ እኔ 950 ሺህ ብር ነው የተናገርኩት። ወለድ ያለው ቀሪውን ገንዘብ በፊት ወለድ አልነበረውም። እንደገና አሁን ደግሞ ከባንክ ጋር ኮኔክት እናደርጋለን ሲሉ የፕሮሞሽን ታይማችን አልቋል አሉኝ። ስለዚህ እኔ ወለድ ያለበት ስራ ላይ ኢንቮልቭ ስለማላደርግ ማቆም አለብኝ ብዬ ተነጋግረን ተስማምተን ደብዳቤ አስገብቼ ነው የወጣሁት። ከረንትሊ ደግሞ በቅርብ ቀን እኔ በወጣ ስቲል እከታተላለሁ። ለምን ፕሮሞሽን ሰርተናል። የኔ ቪዲዮ ዛሬም እየሄደ ነው ያለው። ምንም ጥያቄ የለውም። በነገራችን ላይ ከኢቲቪ ጀምሮ ከሪፖርተር ጀምሮ 16 17 ኤፍኤሞች ዛሬም ትናንትም ማስታወቂያውን ሰርተውታል። እኔ የሰራሁትም ማለት ነው። የተለየ ነገር አልሰራሁም እኮ እኔም ዘሴም ስቶሪ። ያው እንደዚህ አይነት ነገሮች የምጠየቀው እዚሁ ሚዲያ ላይ ስለሆንኩኝ በቅርበት ሰው የሚያገኘኝ እኔን ስለሆነ ነው። ግን ትልቁ ነገር ምንድነው?
እኔ በቅርብ ቀን ከ15 ቀን እንኳን በፊት አምባሳደሮቹን ሰብስበን ባለቤቶቹን አነጋግረናቸዋል። ምንድን ነው ይሄ ነገር እየተፈጠረ ያለው ጉዳይ ምንድን ነው? አሁን ገና ላይ መኪኖች እንደሚሰጡ የተወሰነ ሪፈንድ የፈለጉ የጠየቁ ሰዎች አሉ። ከ100 ሰው በላይ ተመልሷል። በነገራችን ላይ 1300 1200 ሊሆን ይችላል። 1200 ሲል በሚዲያ ሲናገር ሰምቻለሁ። የከፈሉ ሰዎች ከዛ ውስጥ ከ100 ሰው በላይ ወስደዋል። በጣም ብዙ የሚባል 4 ዙር መኪና ተሰጥቷል። ብዙ አሁን ሶሻል ሚዲያ ላይ የምታየው ከ10 ሺህ ከ5 ሺህ ሰው በላይ እንደከፈለ ተደርጎ ነው የሚወራውና ድርጅቱ ዛሬም አክቲቭ ዛሬም ስራ እየሰራ ያለ ዛሬም ደግሞ መኪና እያመጣ ያለ ተቋም ነው። እንደዛ ስለ ዛሬም ክፈሉ እያልኩ አይደለም። እኔ ማስታወቂያ እየሰራሁም አይደለም። እየሰራ ነው መንሱሬ። አሁን ዛሬ አንተ ምንም ግንኙነት የለም ወይስ አሁንም አብረህ እየሰራ ነው? ምንድነው? ምንም በስራ እንገናኝም። እንደ ማንኛውም ሰው ግን ስንት ዓመት የማውቃቸው ወዳጆቼ ናቸው። ብራንድ አምባሳደርነቱን ቀርቷል። 6 ወር ሞልቶኛል። ኦኬ። ስለዚህ ምንም ግንኙነት ከካምፓኒው ጋር የለም መንሱር ጀማል? የለኝም። ኦኬ። ምናልባት እነኚህ ሰዎች ገንዘባችንን ተበላን የሚሉትን ሰዎች መንሱር እንደ ሶሻል ሚዲያ ተጽዕኖ ፈጣሪ ብዙ ተሰሚነት እንዳለው ሰው የምትላቸው ነገር ይኖራል? እንደው ተስፋ እኔ ብቻ ተስፋ የሚባል ነገር ሳይሆን እኔ ብቻ ሳልሆን ብራንድ አምባሳደሮችም ኤቭሪ ታይም ኮንሰርንድ ሆነን እየተከታተልን ያለነው መኪኖቹ መስጠት እንዳለባቸው፣ ግብር ደግሞ መልሶ የሚል ሰው የጠየቀ ሰው ካለ በአስቸኳይ ገንዘባቸው እንዲመለስ ሁሌም እየሰራን ነው።